ገባለት። አረካውኝ ያ ጀማዓ ከወያላው ቀርመን ዋንጫ ልንበላ ነው። ጉር ሊሰራ ነው በዚህ ዓመት። ወያላው ሳይበላ እኛ ቀርመን ኤፍ ኤ ካፕ ጥርግ ልናረገው ነው። ከፈላው ጋር ፋይናል ደርሰናል ማለት ነው። ፈላው ፕሪሚየር ሊግ ላይ ስታተኩር እኛ ይዘን ኮርኩመን ኤፍ ኤ ካፕን ጥርግ አባቴ ያለ ዋንጫ ማሳለፍ እኛ ይከብደናል። ስሜቱ በጣም ከባድ ነው። ዊ አር ቸልሲ ማዘፋከር። ኤንዞ ምርጥ ነበረ። ቶሲን ኪታባቱ እንዳመጣው ምርጥ ነበረ። ሳንቼዝ ነበረ። አባቴ ሊድስ የእናንተ እንጂ የኛ ጌታ አይደለም። እያሽቃበጣችሁ ነበር። ሊድስ ይጥልሃል ምናምን። ይሄ ነው የሚያጣለ። ገብተናል ፋይናል። ዋንጫውን እንበለዋለን። ከወያለው ቀርመን በልተን ሰለብሬት እናደርጋለን። ያራዳ ልጆች ለዋንጫ ተዘጋጁ። ይመቻችሁ። ከንቲቦ ነኝ። ዋው ቼልሲ ሊድስን 1-0 በሆነ ውጤት አሸንፈው እንግዲህ ሲቲን ዌምብሊ ላይ እንገናኝ የወያላውን በቀልሃለሁኝ ብሎታል ማለት ነው። ያንን ሀከር ማለት ነው። እንኳን ማባረራችሁት ኮንግራ። ያንን የአሰልጣኝ ንቃተ ህሊና ካባረረን በኋላ እንግዲህ ያላችሁ ለዋንጫ አልፈናል። ያራዳ ልጆች በቼልሲ ምክንያት ነው ዘንድሮ ወደ ለንደን ዋንጫ የሚመጣው። አው ጋርናቾ እንደ ሌባ ሲሮጥ አምሽቷል። ያጅባገጭ ገብቶ ማሸነፍ ራሱ ቀላል አይደለም። ያራዳ ልጆች ለሲቲ ደግሞ በየእምነታችሁ ጸልዩ። ያራዳ ልጆች እንጸልይ። ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀማው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቸልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀማው ሊድሶች አስጨንቀውት ነበረ፣ ቼላውን አስጨንቀውት ነበር የሚለው አይገልጸውም። በተለይ ሰከንድ አፍ አንተ ይሄን ኳስ ይሞክሩ። ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቸልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ አፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋሉ። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘ ማች በቸልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ግን ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ቼላ ወንድም ጥላ እኔ ይቅርብኝ አንተ ኤፍ ኤ ካፑን ብላ። ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው። ፈላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ። እኔ በላ ፕሪሚየር ሊግን ብላ ሂድ። ምን አባጥር መጠመጣላ ሁለት በላ አንድ። ይሄን የወንድሜ ነው። አርፈ ተቀመጥ። ፕሪሚየር ሊጉን አስበላለሁ። ይሄን ግን እንዳታፈላ ተናግሬያለሁ። እንግዲህ ቀዘና ፍጻሜ ላይ ሲደርስ ጭራቁና ምረት የለሹ ቼልሲ ትናንትና ሳውዛምፕተንን አሸንፎ ሌላኛው ጭራቅ ደግሞ ወደ ዌምብሌ ላይ አጣምሮ ሲጠብቀው የነበረው ማለት ነው ማንቸስተር ሲቲን የሚገጥም ይሆናል። ዛሬ ቼልሲ ሊድስን ገጥመው እንግዲህ 1-0 በሆነ ውጤት አሸንፈው ማለት ነው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው እንግዲህ ኤፍ ኤ ካፕ ተፋላሚዎች ቼልሲና ማንቸስተር ሲቲ ሆነዋል ማለት ነው። ማን ያሸንፋል ነው? ቼልሲ እንግዲህ ከዚህ በፊት ሳይጠበቅ ፓሪስ ሴን ጀርሜንን ኧረ ጉድ ነው ይሄ ቡድን ሁሉንም እንግዲህ መከራቸውን ሲያበላ ነው ተብሎ ጆሮ ጉንድም ብሎ እንዳሰናበቱት የሚዘነጋ አይደለም። አሁንስ ነው ከፔፕ ጋርዲዮላው ሰራዊት ጋር ተፋጧል ማለት ነው። ይሄን ዋንጫ እንዴት ይሆናል አይታወቅም። ቼልሲ ያራዳ ልጅ ፍጻሜ ላይ ትንሽ ደባሪ፣ በዛው ልክ ደግሞ በዛው በኩል ያለው ደግሞ ሌላኛው በጣም ደባሪው ፔፕ ጋርዲዮላም አዛን ያራዳ ልጆች በጣም አስገራሚ ጨዋታ እንመለከታለን እንግዲህ ተብሎ ይጠበቃል። ያው በእርግጥ የተጠበቀ ነው። ሳውዛምፕተን አሸንፎ ሲቲ የሚያሸንፍ ያልፋል ተብሏል። ቼልሲም እንግዲህ እንደውም ከሊድስ በጣም ፈተና ገጥሞት ነበር። ባለቁ ሰዓቶች ሊድሶች በጣም ተጭነው ነበረ። ነገር ግን እንግዲህ ኤንዞ ፈርናንዴዝ ባስቆጠረ ጎል 1-0 አሸንፈው ወደ ፍጻሜ ያልፈዋል ማለት ነው። እስቲ ሐሳብ አስተያየታችሁን ግምታችሁን እያስቀመጣችሁ በደንብ ኮፕሊንግ አዳዲስ ሰዎች ፎሎ እያደረጋችሁ ይመቻችሁ። ይሄን ጨዋታ መበቀል ነበረብን፣ በስነ ስርዓት መበቀል ነበረብን። ፕሪሚየር ሊግ ላይ የላስቱን ጨዋታ 2-0 እየመራን 2 አቻ ወጥተው አንጀቴን ነበር የላጡት። የፈርስት ጨዋታውን 3-1 ነበር ያሸነፉን። ሊድስ ይወግመናል ብዬ ነበረ። ተመስገን ጥሎ ማለፍ ላይ ሊያውም ጥለናቸዋል። እኔ በጣም ነው ደስ ያለኝ እውነት። እንደ ተራ ጨዋታ ላይ ጨዋታ ለቼልሲ በጣም አስፈላጊ ጨዋታ ነበረ። ድል ቀንቶናል። ብሉስ ይመቻችሁ። ሳንቼዝ ታድጎናል። በስነ ስርዓት ነው የታደገን። የዛሬውን ጨዋታ ሪስፔክት፣ የጨዋታው ኮከብ ይገባሃል። ሌላው ጆ ፔድሮ ክሊኒካል አልነበረም። ከጉዳት ጋር እየታገለ ይሁን አላቅም። አሪፍ ነው ግን ክሊኒካል አይደል። ጭርስ እያደረገ ጎል ማግባት እንችል ነበር። ከዚህ በላይ ጭርስ አድርገን ማግባት አልቻለም ነበር።
ሌላው ትክክለኛ ቅያሪ አንድሬ ሳንቶስ በላቪያ ተቀይሮ ከወጣ በኋላ ሳንቶስ ገብቶ ያሳየው ፐርፎርማንስ በጣም ያበደ ፐርፎርማንስ፣ ትክክለኛ ቅያሪ። ጋርናቾ የወረደ ፐርፎርማንስ፣ ፔድሮ ኔቶ ከሌላው ጊዜ የተሻለ ነበረ። ፓልመር ገብቶ ምን እንዳደረገ ብዙም አላቅም፣ ግን ብዙ ደቂቃም ስላልተጫወተ ማለት ነው አልገመትኩም። ቶሲንና ቻሎባ ጥሩ፣ ሌሎቹ እንደተለመደው ማለት ነው። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ቼልሲ ሊድስ ዩናይትድን 1-0 በሆነ ጠባብ ውጤት በማሸነፍ የእንግሊዝ ኤፍ ኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። በዚህም በፍጻሜው ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚፋጠጥ ይሆናል። ዌምብሌይ ላይ በተከናወነ የእንግሊዝ ኤፍ ኤ ካፕ የግማሽ ፍጻሜ ጨዋታ የዳንኤል ፋርኩን ሊድስ ዩናይትድን የገጠመው ሊያም ሮሰኔርን ያሰናበተው ቼልሲ በጊዜያዊ አሰልጣኙ ማክፈርሌን እየተመራ እንግዲህ ጨዋታውን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ለቼልሲ ብቸኛውን ጎል ኢንዞ ፈርናንዴዝ ነበር በግንባሩ ማስቆጠር የቻለው። ፔድሮ ኔቶ የአሲስቱ ባለቤት ነበር። በግሩም ሁኔታ ነበር ኢንዞ ፈርናንዴዝ ጎሏን ፊኒሽ ማድረግ ችሎ የነበረው። በሚታወቅበት መንገድ ሌት ካመር ሆኖ ወደ ቦክሱ ገብቶ ነበር ጎሉን ማስቆጠር እየቻለው። ፈርስት ሃፍ ቼልሲ የተሻለ ቡድን ነበረ። ነገር ግን ሰከንድ ሃፍ ሊድስ ዩናይትዶች ወደ ጨዋታው ለመመለስ ባደረጉት ጥረት ምክንያት እንግዲህ በጨዋታው ላይ ጫና ተፈጥሮበት ነበረ። በተለይ የመጨረሻ ደቂቃዎች ላይ ቼልሲ በጣም ፕሬሸሮች በዝተውበት ነበረ። አንዳንድ ሙከራዎችን እንግዲህ ሳንቼዝ በዚህ ጨዋታ ላይ በጥሩ መልኩ ሴቭ ማድረግ ችሎ ነበረ። ቼልሲዎችም እንግዲህ 1-0 ነው ጠባብ ውጤት በማሸነፍ በፍጻሜ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር እንደሚፋለሙ አራግጠዋል። እናንተ ስለዚህ ጨዋታ ምን ትላላችሁ? በቼልሲ በኩል ግን እኔ በዚህ ጨዋታ ላይ ሊድስ ዩናይትዶች በሚያጠቁበት ሰዓት ላይ አንዳንድ ካውንተር አታክ እንቅስቃሴዎችን ጥራት ባለው መልኩ ይሰነዝራሉ ብዬ ጠብቄ ነበር። ነገር ግን ካውንተር አታኮቻቸው ጥራታቸውን የጠበቁ አልነበሩም። ከዚህ በተጨማሪም ከኢንዞ ፈርናንዴዝ ውጪ ያን ያህል በጨዋታው ላይ የሚስብ ፐርፎርማንስ የነበረውን ተጫዋች የተመለከትኩኝ አይመስለኝም። በኢነርጂም በተነሳሽነትም ኢንዞ ፈርናንዴዝ ጥሩ ነበረ። ከቅጣቱ ከተመለሰ በኋላ ጥሩ እንቅስቃሴንም እያስመለከተን ይገኛል። የጨዋታውን ብቸኛ የማሸነፊያ ጎል እሱ ነበር ማስቆጠር የቻለው። ለማንኛውም እናንተ ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቼሎ አሸንፋለች። አሁን ቁፍጥን የምትልበት ነው። ቼሎ አሁን እንደ ወንድ ልጅ ትጫወታለች። ሲቲን በዚህ ዓመት እንኳን አሁን እስቲ ከዋንጫ ንጠቀው እስቲ አንተ እድሉ ተሰጥቷል፣ ተጠቀምበት። ሲቲ ዋንጫ እንዳይበላ በቃ ከዚህ በላይ ምን ይደረግልህ? እጅ በእጅ አጨባብጠዋል። ኃላፊነትህን ተወጣ። ቁፍጥን ብለህ ተበቅሏል 3-0 እሱ ይሰማ። አሁን ብዙ ኮሜንት ላይ ሊድስ ይለፍ ሊድስ ስትሉ ነበር አይደለም። የዋንጫ ልምድ ያለው ከሊድስ ይልቅ ቼልሲ ነው። ቼልሲ ማለፉ ጥሩ ነው። ካይሴዶን እርግጫህን ለፋይናል አድርጎ በቃ እየተራገጥክ ቀይ የማያሰጥ እርግጫ ዱላህን ምናምን ተጠቀሙ። በቃ ቁፍጥነት አለ። አሪፍ ውጤት ነው። ፕሪሚየር ሊግ አልሆናችሁ ቢያንስ በዚህ በቃ እድለኞች ናችሁ። ፋይናል መረሳችሁ። በጣም ናይስ ነው። እንዳጥል ነጥብ አባቴ ወጠረ ተጫወት ፋይናል አተ ጉዞ ወደ ፋይናል አባቴ ሊድስን 1-0 በሆነ ጠባብ ውጤት አሸንፈን ከሲቲ ጋር ኤፍ ኤ ካፕ ዌምብሌይ ላይ የምንጫወተው እኛ እንደሆነን አረጋግጠናል። ፈርስት ሃፍ ትንሽ ይሻል ነበር፣ ሰከንድ ሃፍ ደግሞ ውጤት የማስጠበቅ ነገር ነበር የታየው እና ተሳክቶልንም እንግዲህ ይሄንን ማድረግ ችለናል። ለማንኛውም ግን ዌምብሌይ ላይ እንገናኝ እና ይሄ አዲሱ አካውንቴ ነው፣ ፎሎ ማድረጋችሁ እንዳረሱ። የእንግሊዝ ዳኞች የሚፈጽሙትን በደል አይታችሁ እናንተው ፍረዱ ጋይስ። ባለፈው ማርቲኔዝ ላይ ሊቻ ላይ ጸጉሩን ነክታል ብሎ ቀይ ካርድ ነበር የሰጠው። ዛሬ ግን ቀይ ካርድ ያሰጠው ተጫዋች ራሱ ኩኩሪያ ጸጉሩን እንዲህ ጎትቶት ዳኛው ቀይ ካርድ አይደለም ቀይ ካርድ ቢጫ ካርድ እንኳን መስጠት አልፈለገም። ጭራሽ ፋውልንም ነው አላለም ማለት ነው። ምን አይነት ዳኝነት ነው ጋይስ? እስኪ እናንተው ፍረዱ። ግባ አድርገነዋል። ዌምብሌይ መጣ አልገጥመን ብዬ ነበር። ፔፕ ገጥማለሁ። ግን አንቺ ትኩረትሽን ፕሪሚየር ሊጉ ላይ ብታደርጊ የተሻለ ነው። እኔ ከዋንጫ ጋር ነው ሲዝኑ የሚጨርሰው፣ እሱም ከኤፍ ኤ ካፕ ጋር ማለት በቃ አባቴ ፍታኝ። በቃ ፍታኝ። ባትፈታም እገጥምሃለሁ። 2021ን እንዳትረሳ። ዌምብሌይ ስትመጣ ይዘውና ፔፕ ፋይናል ላይ ኤኒቲንግስ ካን ሃፕን። እሱን ደግሞ አሳካዋለሁ። እንችላለን አባቴ። ሊድስን ካለፍኩኝ በቃ ፋይናል ላይ መከሳከስ፣ ምንም ነገር መከሳከስ ወደ ኋላ አይደለም። እገጥምሃለሁ። ወይ ልትበቀለኝ ወይ ድጋሜ ላጭስ ነው የመጣው። ቼላው ማሸነፍ አልነበረብህም። ይሄን ጨዋታ አልገባህም። ቼላው በጭራሽ ማሸነፍ አልነበረብህም። ይሄን ጨዋታ ቼላው እኔ ማለት ነው ይሄን ዋንጫ ብትበላው እኮ ደስ ይለኛል፣ ግን ከሲቲ ጋር የተገናኘው አሁንም እንደዛ እንደ ጥንባታም ክለብ አንተም ማጨብጭበህ ልትሰጥ ነው ይሄን የመሰለ ዋንጫ። ቼላው በቃ ዛሬም ብትሸነፍ ይሻል ነበር። አሁን ቲምህ ጥሩ አይደለም። እኔ ቼላው ዋንጫውን ብትበላ እኔ በደስታ በጣም ነው ደስ የሚለኝ። ከሲቲ ብትወስድበት ራሱ በደስታ ነው ደስ የሚለኝ። ሲቲን እኮ እኛ እኮ በግዳጅ እኮ ነው አሁን እኮ እየደገፍን ያለ ነው፣ በግዴታ ማለት ነው። እና የዛሬውን ጨዋታ ባታሸንፍ ይሻል ነበር። አልገባህም? አሁን ነቴ ለንደን ክለብ ለሲቲ አጨብጭቦ ሰጠ ሊባል ነው። ያኛው ቶ ማጨብጨብ ልማዱ ነው። አንተ ግን ዋንጫ ደርሰ ማጨብጨብ አልነበረብህም። ማን ይህን ጨዋታ ባታሸንፍ ቢቀርብ ይሻል ነበር።
በቃ እኔ ምንም ማድረግ አልችልም። አንዴ ሰዓት ውስጥ ገብቷል። ፈጣሪ ያውጣ። እኔ ሌላ ምንም ልል አልችልም። ፈጣሪ ያውጣ። ጋርዲዮላ ዋንጫ ጋር ደርሶ ይሰጠኛል። በዚህ ቲም በዚህ በፈራረሰ ቲም ጊዜ ባታልፍ ይሻለ ነበር ለዋንጫ። የባሰ ውርደት የባሰ ቅሌት ማለት ነው ቼሎ። ለማንኛውም እኔ በጣም አዝናለሁ በማሸነፍ በጣም ማለት ነው። ባትደሰቱ ይሻላል የሲቲ ደጋፊዎች። በጣም ማን የቼልሲ ደጋፊዎች የምሬን ነው የምላችሁ። በጣም የሚያስጠላ ነው። ቼልሲ የኤፍኤ ካፕ ዋንጫ ፋይናሊስት ሆኗል ማለት ነው። በኤንዞ ፈርናንዴዝ ብቸኛ ጎል እንግዲህ ታግዞ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ ነው እንግዲህ ለዋንጫ ፍጻሜ የቀረበው ማለት እና ስታዲያ ይሄንን ዋንጫ ማን የሚያነሳው ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? እንደምታውቁት ያው ቼልሲዎች ብዙ ጊዜ ለዋንጫ ፍጻሜ ከደረሱ ዋንጫ እንደሚያደርጉ ይታወቃል። ግን በኤፍኤ ካፕ ካራቦ ምናምን እኛ ብዙ ጊዜ ነጥቀናታል። ከኛ ጋር ችግር የለብንም። ያው የኛ ታውቃላችሁ። ለማንኛውም ግን ማለት ነው ሲቲ ነው እንደሚታወቀው። ስለዚህ ከነዚህ ሁለቱ ክለቦች ማን ነው ዋንጫውን የሚበላው? እሱን እንደተለመደው በኮመንት አስቀምጡልኝ። ማን ዋንጫውን ያነሳል? በኮመንት ግምታችሁን አስቀምጡልኝ። ይመቻችሁ። ባይ። ቼልሲ በጣም ተቸግሮ ነው ወደ ፋይናል የደረሰው። ወንድሜ ተቸገረ አልተቸገረ በጣም ወረደ የለም አበቃለት በተባለበት ሲዝን ቼልሲ የሆነ ዋንጫ ይዞ ነው የሚወጣው። ባለፈው ዓመት እንደዛ አይታችሁ ተንኮታክቶ ኮንፈረንስ ሊግ እና ክለብ ወርልድ ካፕ፣ ዘንድሮ ደግሞ አበቃለት አከተመለት ተብሎ አሰልጣኞችን ቀያይሮ ፋይናሊስት ነው ኤፍኤ ካፕ። ማንቸስተር ሲቲ ከቼልሲ ጋር የሚያወራረደው ሂሳብ አለው። ጥሩ ትዝታ የላቸውም ሲቲዎች ከቼልሲ ጋር ፋይናል ሲደርሱ።